ጠንቋይ ነህ? እኔ አላውቅም። እንዴት ተመለስክ? ስማ ብራ መስቀል ደመራ ምናምን አልክም። ኦክቶበር ሼር ብቻ አድርጊልኝ። ስማ ቆይ አንዴ አላ ደመራ አልክም። አላ አልሰማሁትም። ሚውት አድርጌያለሁ። አልሰማሁም። አላ ቦታ አለው። ቦታ እግዚአብሔር ቦታ አለው። አላ ቦታ አለው ወይ? እግዚአብሔር ዙፋን ላይ ተቀምጧልና በምን ነው ሲጀመር ሰው ሲጀመር አንተ ጤነኛም አይደለህም። እሺ ብርሃነ መስቀሉ አልሄድክም። ሲጀመር እንደ አዲስ መወለድ አለብህ ማለት አሬት አንተ እንደው አራተ ላይ ጸበል ቢፈልቅ አይደለም። ለብርሃነ መስቀሉ አልሄድክም ዛሬ የሃይማኖት ሊሉ እንዴት ይኖራል? እንደው ቢያገኙ እኮ ኢትዮጵያ ግራቂጥ ነበር የሚውለው። እኔ ያለው ጋር እንዴት ታዲያ እኔ እጄ የለኝም። እንኳን ጃናት የለህም። በስነ ስርዓት አታስብም። ጋይስ እንዲህ ከሞቃችሁማ እናስጀምሩ። እንትን ነው ማድረገው እኔ አንተ ስትወጋኝ እንደዚህ አይ ጀመረ አንተ ልክ አይደለም። መቤቴ ነው ኢየሱስ ያስተምር። እኔ እሺ ካልከኝ ማን ይቆይ አንድ 3 ቀን ወስጄ ልመልስ ከራስ ጋር ስማ እንትን ኢየሱስ ሲያስተምር ግራን ለመታ ቀኝን ስጠው ይላል እና እስቲ አትፍተል ቆይ አንዴ ግራን በወጋ ቀኝን ሰጠኛለህ። አይ መቤቴን ሲፍዳ ነው ቁጭ ሲፍዳ ነው። አንድ ያም ቆመጫጭ አለ መቤቴ ሰማ አይ ግን እኔ አንተ ልክ አይደለም መቤቴን ቀኝን በወጋ ግራን ሰጠኛለህ ና በዚህ ጋር ብለህ ትሰጠኛለህ። አንተ አላህ ቦታ አለው ወይ? እግዚአብሔር ጀመረ ዙፋኑ ላይ ተቀምጧል። በምን ነው የተቀመጠው? ምን አልከኝ? እግዚአብሔር ዙፋኑ ላይ ተቀምጧል። በምንድን ነው የተቀመጠው? ታብታብ አድርጉታ ጋይስ ታብታብ አድርጉ ጋይስ። ምን አልከኝ? እግዚአብሔር ዙፋኑ ላይ ተቀምጧል ይላል መጽሐፉ። በምን ነው የተቀመጠው? እኔም መቤቴም እንባረጉ ይሻላል። ቆይ እስቲ አንዴ ከራስህ ጋር ሁንና አውራኝ። እሺ እንዴት ቆይ እስቲ መጀመሪያ እንዴት መጣ? እንዴት መጣ? ተቀብለህ እኔ የምልህ ዛሬ አምላክ ሞቷል በዛሬ ቀን ወይ ነገር ሲጀመር እኔ እንደው እኔ መቤቴን አንተ አናትህ ከሰራ ይገርመኛል። ያን ዝብዝፍ እስቲ ጠጋ አድርገህ በል እስቲ ለው ይጀመር። አይ እስቲ ኦክቶበር እስቲ ስለዚህ ሰውዬ ጉር ንገረኝ። እኔ የምልህ አባት ግን እኔ 130 ሰው መቤቴን ልክ አይደለም። አንተ ሰው ያዳምጣው። ኧረ መስቀሉ ላይ ሞተው ማለት ነው። መስቀሉ ላይ ሞተል ማለት ነው ለአንተ ፈጣሪ ሞቷል። ሲጀመር እኔ መቤቴን ጥፋተኛ ሆነ እኔን ካንተ ጋር መግባት እኮ ደግሞ ጌማስ ጀመርኩት እንጂ ፈጣሪ ሞቷል። ኧረ መቤቴን እንትን አጥተው ለዚህ እስቲ ኦክቶበር የሆነ ነገር በይ። ፈጣሪ ሞቷል ወይ? ኦክቶበርን ብሎክ አድርገው እሺ። ፈጣሪ ሞቷል። ኧረ በመድኃኒዓለም ታዲያ ሞቷል እያልክ አይደል? እስቲ ኦክቶበር እንደው አንተ ድብን በል እራስህ በእናትህ። ኦኬ ሌላ ወሬ የለህም እንዴ? ቆይ ኢየሱስ ፈጣሪ አይደለም ለአንተ? ሌላ ወሬ የለህም እንዴ? ሌላ ወሬ እሺ። ሌላ እኔ እንደው መቤቴን እንዳለ ሙሉ ኦርቶዶክስን አስገቡና እዚህ ነቆሬ ይጀመር። ታብታብ አድርጉት። ስቴት አላችሁ ደግሞ ሁሉ ነቆራ እኮ አይደለም ነው የገባሁት። ለቁም ነገር እኮ ነው የገባሁት ማለት እኔ እያልኩ ያለሁት ሰው አታምልጥ። ኧረ አንተ ቁም ነገር የለህም። እኔ እንትን ራሱ የሚቆም አይመስለኝም። እንዴት ባይብል ላይ ምን ይላል መሰለ? ይሄን አስመልክቶ ጃንደረባ እግዚአብሔር ጉባኤ እንደው የጻፍከው ነው የምመስለው። መጽሐፍ ቅዱስን እኮ የጻፍከው ነው የምመስለው። እና እንዴ በደንብ ካነበብኩኝ እንደዛ ነው። አይ ሲጻፍ ነበርክ ሐሳብ ሰጥተሃል። መጽሐፉ የለም በነገራችን ላይ አንተ አለ የምትለው መጽሐፍ ኦሪጂናሉ የለም። የትኛው መጽሐፍ? መጽሐፍ ሻጭ መሰልከኝ። ግን እኔ እንዲሁ ሳስብ ብዙ ታውቃለህ ስለ መጽሐፍ።
አዎ ለምሳሌ ብዙ ፊክሽኖች አውቃለሁ፣ ብዙ የህይወት ታሪኮችን አውቃለሁ። አይ ቆይ መጽሐፍ ትሸጣለህ ወይ? መጽሐፍ ትሸጣለህ? እስቲ አዳምጥ እስቲ። እኔ አሁን ውሸት ከተናገርኩኝ አዳምጠኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎ የከበርክ ቴዎፍሎስ ሆይ ይላል ከመጀመሪያ በዓይን ያዩትና የቃሉ አገልግሎት ሆኖት እንዳስተላለፍኩልህ ጀመር። የሰውዬ ግን ከፈመሰን ይስቃል። አረ በእናትህ እዛው ለጓደኛ ነገሩ አጠገብላለሁ። አንተ ሳትለኝ ፌመስ ነኝ ገርሟል እንዴ? ፌመስ ነኝ እኔ አታውቀኝም አንተ። እኔ መቤቴን ይሄ ሁሉ ሰው ምን ይሰራል? 300 ምናምን ሰው ጋር ምንድነው? አረ ቀንሶ በእናትህ ሲያስጠላ እንዴ! እሺ አምላክ ላንተ ያንተ ዘር ነው፣ ያንተ አይነቶቹ ናቸው። አምላክ ላንተ አናት ያለውማ አንተ ጋር ይገባ። አምላክ ላንተ ብሎ ሞታል ወይስ አልሞታም? ጋይስ ታብታብ አድርጉት። ኦኬ ታብታብ አድርጉት ነው መልስ። አምላክ ላንተ መቤቴ መልስ አጥቶ ምን ልበለው? አንተ አልሞተም ነው አበጋ። ታብታብ አድርጉት፣ ታብታብ አድርጉት፣ ታብታብ አድርጉት። ደግመህ እንዳትገባ እሺ። በቃ 7 ሰከንድ ነው የቀረው። ማን ነው እሱ? ጠርሳም ነገር ነህ እንጭ። ይሄንን ነው ይሄንን እዚህ ኩታራ መኪና ውስጥ ቁጭ ብለህ ደግሞ አፍን ትከፍታለህ እንደው